ሰላም ጤና ይስጥልኝ የዩቲዩብ ተመልካቾቻችን፣ ዛሬም ያው በሆነ ጉዳይ መጥቻለሁ። ወንድሜ ሳሚ ላይ ሲፈጠር የነበረውንም የደረሰበትን ብዙ ፈተና አይታችኋል። ከእግዚአብሔር ጋር ነው እያለፈው ይገኛል። እግዚአብሔርም ይረዳዋልና እና ዛሬ እናንተም አብራችሁኝ በመሆን ያገዛችሁኝ ምን እያላችሁ ያ ልጅ ነበረ ዱን ደሞ አውቃለሁ እኔ ከዚህ በፊት የኔና የሳሚ ጓደኛ ነበርና በጣም እንደዚህ አይነት መጥፎ ስራ ስናይ ደግሞ ማንንም ሰው ላይ ልንቀየር እንችላለን። የሚያስጠላ ነገር ሰው ሲያከናውነኛ ዞሮ የማይሆን ነገር ሰው መስራት የለበትም። ስለዚህ ዛሬ ምን እናረጋለን? እንሄዳለን። በመጀመሪያ ልጁ ጋር እንሄድና ከዚያ በኋላ ለምን እንደዚህ እንዳረገን ጠይቋለን። ሌላ ነገርም እና ሳሚን እንትን እንዲለው ይቅርታ እንዲጠይቁ ነግረዋለሁ። ለምን አሁን ሳሚ ማግኘት ስለማልችል ለአብርሃም ደውዬለን ነበርና አብርሃም እኔ አስታርቃቸዋለሁ ምናምን ብሎኝ ነበር። እኔ ጠይቀዋለሁ። ከዛ እኔንም ቢካለኝ ለአብርሃም ደውዬ አብርሃም እንደዛ እንዲያረገ ነግረዋለሁና ያለውን ነገር ተከታትለን ምን እንደሚሰራ ለምን እንዲህ እንዳረገና ያለን በዚህ አጋጣሚ ሼር፣ ላይክ፣ ሰብስክራይብ ያረጋችሁ አካውንቴን ከፍ አድርጉ ማለት እፈልጋለሁ። ቀጥታም ወደሱ ነው የምንሄደው። እዚህ አካባቢ ነው ምናምን ነው የተባልነው። እንሄዳለን ማለት ነው። አብራችሁ ቆዩ። ደርሰናል። ቤቱ እዚህ አካባቢ ነውና ጠርተነው ምናምን ቀደም ደውዬለን ነበር ከካሜራ ጀርባ ይወጣ። ሰላም አለና አለ ካሜራውን አኔ ደብረም። አረ ችግር የለውም ነበር። አይ ስለባለፈው ምናምን ስለተፈጠረው ጉዳይ ለነግረና እንተም ጓደኛችን ነበር። ሳሚ ማለት ለኔም ላንተም ዱሩ ስንት ነገር አሳልፈናል። ዩቲዩብ ላይ ያልወጣ ነገር አለ። ብዙ ነገር አብረን ሰርተናል። አንተም የምታውቅ ነገር ነውና አብረን ተጫውተን ምን ብለን እንደ ጓደኞች ብዙ ነገር አሳልፈን ዛሬ እንደዚህ ስታረግ ደግሞ ዝም አልልም። ለምን አንተ እኔ ላይ ጥፋት ስታይ ለኔ መናገር አለብህ፣ እኔ አንተ ላይ ካዩ መናገር አለብኝ። ስለዚህ ልጁ ላይ የማይሆን ነገር ነው የሰራውና ስህተት ነውና እስቲ ፈልገህ ነው እስቲ አብራራለያቸው እስቲ ለኔ ቤተሰብ ለምንድን ነው እንዲያረኩ? እኔ ተናግሬ ነበር። በቃ ብዙ ሰው እንደዚህ ብሎ ጠይቆኛል ታውቃለህ። እና እኔ ፈልጌው ያረኩት ነገር አይደለም። ምክንያቱም ሁሉም የሚያውቅ ነገር ነው። በቃ የጊዜው ነገር ነው። በቃ የኖሮ ነገር ነው። እኔ ወድጄ አይደለም። አሁን በዚህ ጊዜ ደግሞ ኑሮ ሁላችሁም ታውቃላችሁ። የሆነ እኔ ምን እንደምል ብቻ አላውቅም። እኔም እኮ ጸጽቶኛል ከሱ ጋር እንደዛ በማድረግ ብዙ ነገር አንድ ላይ አሳልፈን አንድ ላይ በልተን ጠጥተን ግን በቃ አለ አይደለም። በቃ ጊዜው ቤት ውስጥ ምን ለብስ ነገር ምን ጠጣ ምን በላ ምንም በቃ እነዚህ ነገር ማሟላት በጣም አቃተኝ እና በዚሁ ምክንያት ነው እኔና ሳሚ ተጣላ ነው እንጂ በሌላ ነገር እኔ ውጣ አላልኩትም። እኔ ራሴን አልቻልኩ ሰው እንዴት ደግሞ ሰው ጨምሬ ራሴን እችላለሁ? እና አንተም ደግሞ ብትሆነ ጊዜውን ታውቃለህ። እኔ ምን እንደምል አላውቅም። አሁን እሱን ራሱ ይቅርታ ማለት ፈልጋለሁ። እውነት ምን ብዬ ይቅርታ እንደምለው እኔ ፈጣሪ ነው የሚያውቀው። ኦኬ አንተም ሲጀመር በቃ አንተን ጥፋት ነበር ስለ ጓዳይ ይከብዳል። ኑሮ ኢትዮጵያ ውስጥ እየተኖረ ብዙ ያስቤዛል፣ የዘይት አለ፣ ምን አለ ብዙ ሰው የሚያቅነውና እንደውም የኔ ተመልካቾች የማዳቀመሞች ስለሆኑ ያውቃሉ ሀገራችን ላይ ያለውና በቃ አንተም እንደፋ አልፈልክ ይገባኛል። ግን በቃ በጣም ጥፋት ሰርታል። በጣም ከመለ በላይ ሊጸጽት የሚገባ ነገር ነው። አሁን ተነስተ አንተም ብለ ከመሬት ተነስተ ምናምን እንዲህ የምታረግ ሳይሆን አንተም እየበረታ እሱን እያበረታታ ምን እያልክ ነው እንጂ መቀጠል ያለብን አሁን በዛን ሰዓት ከሳሚ ጎን አለመሆኑ በጣም ነው የሚያናድደኝ። ከሳሚ ጎን አለመሆን ምን ሆነ ነው? ተረጋጋ እንጂ ችግር የለውም። ያለውን ነገር እንትን በልና እስቲ ከሳሚ ጋር እንዴት ነው መጀመሪያ የተዋወቃችሁ? እኔና ሳሚ የተዋወቅነው እንግዲህ እናትየዋ ሳጠፋ በፊት ነው የተዋወቅነውና እና ሳሚ ማለት የኔ ቤት ይመጣል፣ እሱ ጋር ሄዳለሁ፣ እናታቸው ጋር ሄዳለሁ። በቃ እንዴት ልንገርህ በጣም የዋህ የሆነች እናት ነው አለው። እግዚአብሔር ነው ማለት በቃ በጣም የዋህ ነች። አብረን እነሱ ጋር በቃ ወለውላ በቃ እነሱ ጋር አድሬ ቁርሴ ከዛ በልቼ ምሳዬን በቃ እራት በልቼ ወደ ቤት የሚገባበት ቀን አለ እና በቃ እና ሳሚ የሆነት በቃ እኔ እንዴት ልንገርህ ጎደኛ አይደለም ከወንድምም በላይ ነው። በቃ በጣም ነው የምንዋደድ ነበር እና በቃ እኔ የሆነት በጣም ተስምቶኛል። እኔ ሰይጣን አሳስቶኝ እንደዚህ ያረኩ ምናምን እላለሁ። አንዳንዴ እንደውም እናትየውን ያገኛት ቀን ስለኔ ይሄን እንደዚህ ያረኩትን ከሰማች ምንድነው የምትለኝ ብዬ ሁላ አስባለሁ። አንዳንዴ ታውቃለህ በቃ እንደውም ይሄንን ሳስብ ሁላ በጣም ነው የሚጨንቀኝ።
እንግዲህ እሷ ትልቅ ሰው ነችና ማስተዋል ትችላለች በምሎ ነው እንጂ ይሄንን ከነገርኳት ማስተዋል ስለምችል እሷ ትረዳኝ ይሆናል ብዬ ነው ታውቃለህ እያሰብኳት ነው። እኔ ምን እንደምል ብቻ አላውቅም። የእውነቴን ነው አላዘር፣ አንተም ታውቃለህ አንድ ላይ አሳልፈናል እኛ። ግን በቃ ሳሚን እንደዛ በማድረጌ በጣም ጸጽቶኛል እውነት። እና ሳሚን ድሮ ነው ማቆኔ አሁን አይደለም ሳሚን ሳሚን ታውቀው እውነት። እንደ ተመልካቾቻችን እሱ ከኔ በፊት ነው ሳሚን ቀድሞ የተዋወቀውና ትንሽ እናንተ ማወቅ ያለባችሁ በጣም ቀድሞ ነበርና ያወቀውና ቤኪ እንዲ 12ኛ ክፍል 2015 ላይ ተፈትኖ የዛኔ ውጤት መጥቶለት ምናምን አልሄደም ምናምን ብሎ ሩቅ ቦታ የት ዩኒቨርሲቲ ነበር የደረሰ? እኔ ደረሰኝ ወደ ድሬዳዋ ነበር። ወደ ድሬዳዋ ነው አልሄደም ምናምን ብሎ ዩኒቨርሲቲ ምናምን አልፈልግም ምናምን ብሎ ቀርቶ ምናምን ያው በቃ ሁላችንም ነገ የሚያጋጥመን ነገር አይታወቅም። ራሳችንን እያበረታን ከፈጣሪ ጎን እየሆነን ምናምን ካልሆነ በጣም ኑሮ ይከብዳል ኢትዮጵያ ውስጥና እናንተ የምታውቁት ነገር ነውና ቤኪ ማለት ደግሞ በቃ ምስኪን ልጅ ነበረ። አሁን ከመን ተነስቶ ምናምን እንደዛ ሲሆን በቃ እንደውም ሳያስረዳኝ በፊት በጣም እየተናደርኩ ነበር ከምላችሁ በላይ በጣም ከምላችሁ በላይ ስናደር ነበርና ሳሚም ደግሞ በጣም ነው የሚያሳዝነው። ጎበዝ ልጅ ነው። እንደውም እኔንም አይታችሁ ከሆነ ቪዲዮ ላይ እኔንም የሚያበረታታኝ እኔን ሰፖርት የሚያደርገኝ ሰው ሳሚ ነበርና በጣም ይለያልና ቤኪም ደግሞ ውጤት ሳይመጣለት ሲቀር ነው እንጂ ከመጣለ ቢመጣ ውጤት መጥቶለት በመቅረቱላ እኔ በቃ ድሬዳዋ ማለት ሞቃታማ ነው እንጂ ቅርብ ነበረ። እንደውም አባቱ ምናምን ከልክሎት ነውና በደንብ ነው የማውቀው። ሰው ደግሞ በዚህ ጊዜ ካልተደጋገፈ ጎን ለጎን ካልቆም አይደል? አዎ። እና በቃ ለዛ ነበረ እኔም ደግሞ ያን አቅም ያልቻለ ፋዘር ደግሞ ስላልቻለ እኔም ወደዛ መላክ ታውቃለህ ስላልቻለ ነው። እና እንጃ ብቻ ለዘር ሁሉ ነገር ስላላሟላ ነው እንጂ እኔ ቸግሮኝ ነው እንጂ ሳሚን ማውጣበት ሌላ ችግር የለኝም። እኔም ቸግሮኝ የቤት ኪራይ አንተ ስንት እንደሆነ ታውቃለህ። እኔ አሁን አንዳንዴ ውጪ እያደርኩ አንዳንዴ እየበላሁ አንዳንዴ ሳልበላ እንደዛ እያልኩ ነው አሁን እኔ እየኖርኩ ያለሁት። የኔን ኑሮ ቢያውቁልኝ እግዚአብሔርን በጣም ነበር ደስ የሚለኝ የሆነች። አዎ ልክ ነው። ሁሉም ሰው ሀብታሙም ደሃም የሆነ በየቤቱ የሆነ ቀዳዳ አይጠፋውም። በህይወት ውስጥ የሆነ ነገር ሰው ሳያጋጥም አያልፍም። ሁሉም ነገር ደግሞ የሚፈጠረው ለፈተና ነውና ወንድሜ ሳሚንም እግዚአብሔር ያበርታልኝ እላለሁ። ምን ታረግልኛለህ መሰለህ? አሁን ለአብርሃም ደውዬለታለሁ። ከአብርሃም ጋር ትገናኛለህ በኋላ እኔ ከሄድኩም ካልሄድኩም ትገናኛለህ። እሱ ያስታርቃል። ለምን ያው ሁለታችሁም እኔ ማል ላይ ንቃችሁ ምናምን እንደ ህፃን አይታችሁኝ ምናምን ልትሉ ስለምችሉ አይታወቅምና አብርሃም ደግሞ ትልቅ ሰው ስለሆነ በጣም እኔ የምወደው ሰው ነውና አብርሃም እሱ ያስታርቃችኋል። ያለውን ነገር እንትን ይላል። በቃ የሚቸግረን ነገር ደግሞ እኛ በቃ አለን እርስ በርስ ለአጠገብ እንቆማለን። እኔም ኖሮኝ ሳይሆን እኔም የሆነ ቀን ይቸግረኛል፣ አንተ ላይ ቸግር ስለሚችል ለኔ ትሆንልኛለህ። እንደዛ እያሳለፈን ምናምን ብዙ ነገር እንሰራለን፣ አብረን ከፍ እንላለን። ችግር የለም አያሳስባችሁና የሳሚ እናት ደግሞ በቃ ሁላችሁም የኔ ፋሚሊዎች የሳሚ እናት ተገኝታ ደስታውን እንድንመልስ እንድናስደስተው አደራችሁን ያላችሁን ባላችሁ ነገር አፈላልጉልን። እንደምናገኛት ደግሞ ተስፋ አለኝ። ካገኘናት በቃ ደስታችን ሁላ በቃ ወደር የለውምና በጣም ደስ ይለኛል። ገኒ ማለት ለኔ ራሱ እናት ነች፣ ለሳሚ ሳይሆን እናት ነች። በቃ ለኔ በጣም ከመላችሁ በላይ ነው እናት የሆነችን በብዙ ነገር ሰፖርት ስታረገን። ሳሚ እንትን ሲል ትምህርት ምናምን አሁን ነግሬያችሁ ነበር። እኔ 12 ነው ፈተኑ ዘንድሮ ትምህርት ምናምን ሲያስጠናኝ ምን ሲል ምናምን ሲያግዘኝ ነበርና አብርሽ ያልኩ እሱ መጥቶ ከሳሚ ጋር አገናኝቶ እንዲያስታርቀኝ በእግዚአብሔር ስም ጠይቃለሁ። ሌላ ምንም ነገር የለኝም። አመሰግናለሁ። በነገራችን ላይ ደግሞ አብርሽ ስንል እዚህ ጋር ቀደምም ሰምታችኋል። አብሪኮ ነው በቻናሉ ስም የሚታወቀው አብሪኮ ነው። እሱ ያስታርቀዋል ምናምን ያለውን ነገር ነግሬዋለሁ። ፈጣሪም ይረዳናል። አባቢ የከፍታ ዘመን ይሁንልሽ። አመሰግናለሁ። ፈጣሪ ያለ ምናምን እኛም እናግዝሻለን። ይመችሽ አባቴ።